በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ከእናንተ ጋር ይሁን። እንደምን አላችሁ? እኔ ሰላም ነኝ። እንግዲህ እንደሚታወቀው የመንፈሳዊ ትምህርት ፕሮግራማችን ነው በዚህ ዩቲዩብ ቻናል ቢቀርብላችሁ። በዚህ ፕሮግራም ምንድነው የምንማማረው? ባለፈው ቪዲዮ ላይ እንደተናገርኩት የኢየሱስ ክርስቶስ አምላክነት በሐዲስ ኪዳን ነው። ክፍል አንዱን ገብታችሁ ያላያችሁ በአራቱ ወንጌል የተጠቀሰውን የተወሰኑትን አይተናል። ዛሬ ደግሞ ከሐዋርያት ሥራ ጀምረን እስከ ራእይ ዮሐንስ ያለውን የኢየሱስ ክርስቶስ አምላክነት የሚናገሩ ጥቅሶችን እያነሳን አብረን እንማማራለን። አብራችሁን ሆኑ። ወደ ትምህርቱ ከማለፋችን በፊት ግን ትምህርት ከተመቻችሁ ፎሎ አድርጉ፣ ሰብስክራይብ አድርጉ። ለሌላ ሰው ደግሞ እንዲዳረስ ሼር አድርጉላቸው። ላይክ በማድረግም ተባበሩን። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልን። ቀጥታ ወደ ትምህርቱ እንገባለን ማለት ነው። መጀመሪያ የምናነሳው ጥቅስ የትኛው ጥቅስ ነው? የሐዋርያት ሥራ ምዕራፍ 4 ከቁጥር 12 ላይ ያለ አንድ የተለመደች ጥቅስ አለች። እሷን ጥቅስ አንስተን እንቀጥላለን ማለት ነው። እንደዚህ ይላል፣ መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል። እንግዲህ ታሪኩን ታውቁታላችሁ። ምዕራፍ 3ንም ጀምራችሁ ብታነቡ ታሪኩን የጴጥሮስና ዮሐንስ በ9 ሰዓት ሊጸልዩ ወደ ቤተ መቅደስ ይገባሉ። በዛ ሰዓት ላይ ታመመ ሰው ያገኛሉ። እንዲፈውሳቸው ይጠይቃል ያ ታማሚ ሰው። እነሱ ደግሞ ብርና ወርቅ የለንም፣ ያለን እንሰጣለን፣ በኢየሱስ ክርስቶስ ስም ተነሳና ተመላለስ አሉት። እሱም ተነሳ። ያኔ ጭቅጭቅ ይነሳል ከፋሪሳውያን ጋር ማለት ነው፣ ከካህናት ጋር። እነሱም በማን ስም ስልጣን ነው፣ በማን ስም ነው ይሄን ነገር የምታደርጉት ብሎ በጠየቃችሁ ሰዓት ቅዱስ ጴጥሮስ ምን አለ? መዳን እኮ በሌላ በማንም የለም፣ የምንድነው ከሰማይ በታች የተሰጠን ስም ኢየሱስ የሚለው ስም ነው ብሎ ምስክርነት ይሰጣል ማለት ነው። ያኔም እነሱ ከአሁን በኋላ ኢየሱስ ስም እንዳይጠሩ ብሎ ገርፎ ይለቃቸዋል ማለት ነው። ስለዚህ ኢየሱስ ክርስቶስ ምንድነው? በዚህ ክፍል መሰረት መዳን የሚገኝበት የሚያድን ስም ነው። ስሙ ራሱ የሚያድን ነው። ኢየሱስ ክርስቶስ ከሰማይ በታች የሚያድን ከኢየሱስ ክርስቶስ ውጪ ሌላ ማንም የለም። ኢየሱስ ክርስቶስ አምላክ ስለሆነ ማለት ነው። ያው ቶሎ ቶሎ ለመሄድም ደግሞ እዛው ሐዋርያት ሥራ ምዕራፍ 15 ከቁጥር 7 ላይ እንደዚህ ይላል። ሐዋርያት ሥራ ምዕራፍ 15 ቁጥር 7 ላይ ከብዙ ክርክርም በኋላ ጴጥሮስ ተነስቶ እንዲህ አላቸው፣ ወንድሞች ሆይ አሕዛብ ከአፌ የወንጌልን ቃል ሰምተው ያምኑ ዘንድ እግዚአብሔር በመጀመሪያው ዘመን ከእናንተ እኔን እንደመረጠኝ እናንተ ታውቃላችሁ። ምን አለ? በመጀመሪያ እግዚአብሔር ከእናንተ እኔን እንደመረጠኝ ታውቃላችሁ። ማን የመረጠው ጴጥሮስን? እግዚአብሔር። እስቲ የት ጋር የተመረጠው? እስቲ እግዚአብሔር ሲናገራለት እኔ አንተ መርጫለሁ ብሎ የት ጋር እንሄዳለን? ዮሐንስ ወንጌል ምዕራፍ 6 ላይ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 6 ቁጥር 7 ላይ ጌታ ኢየሱስ ክርስቶስ ስለ ስጋና ደሙ ካስተማራቸው በኋላ ብዙ ሰዎች ወደ ኋላ ይመለሳሉ። ጴጥሮስ ደግሞ የሚናገሩ ነገሮች ሙሉ ክፍሉን አንብቡት። ያን ምን አለ? እናንተ መርጣችሁኝ አይደለም እኔ ነው እናንተን የመረጥኳችሁ ብሎ ኢየሱስ ክርስቶስ ይናገራል። ስለዚህ ምን አለ? ቁጥር 7 ላይ ኢየሱስም እኔ እናንተን 12ታችሁን የመረጥኳችሁ አይደለምን? ከእናንተ አንዱ ዲያብሎስ ነው ብሎ መለሰላቸው። ይሁዳም ማለት ነው። እሱም ዮሐንስ እዛው ጋር አሳልፎ የሚሰጠውን ያስቀሩት ይሁዳ ነው ብሎ ይጠቅሳል። ስለዚህ ማን ነው ጴጥሮስን ሐዋርያትን የመረጠው? ኢየሱስ ክርስቶስ። ጴጥሮስ ምን አለ? ከእናንተ ምን አለ? ከብዙ ክርክርም በኋላ ጴጥሮስ ተነስቶ እንዲህ አላቸው፣ ወንድሞች ሆይ አሕዛብ ከአፌ ወንጌልን ቃል ሰምተው ያምኑ ዘንድ እግዚአብሔር በመጀመሪያው ዘመን ከእናንተ እኔን እንደመረጠኝ። ማን ይመርጠኝ አለ? እግዚአብሔር። ስለዚህ ኢየሱስ ክርስቶስ በዚህ ክፍል መሰረት ምንድን ነው? እግዚአብሔር ነው ማለት ነው። ታሪኩን የምታውቁት የሐዋርያት ሥራ ምዕራፍ 15 በአጭሩ ለመንገር ያህል ከቁጥር 1 ጀምራችሁ ስታነቡት ክርክር ይነሳል። ምን? በምግብ ላይ ክርክር ይነሳል። ሌላም ነገርም እንዳለ ሆኖ ክርክር ይነሳል። በኢየሩሳሌም ላይ ከዛም ይደረጋል ጉባኤ እንዲደረግና ጉባኤ እንዲደረግ ይወሰንና ሁሉም ሐዋርያት ከያሉበት ዓለማት ተሰባስበው ጉባኤው ላይ ይሳተፋሉ። ያኔ ጴጥሮስ ተነስቶ በጉባኤው መሃል ላይ ነው የሚናገረው ይሄ ንግግር። ሐዋርያት ሥራ 15 ሙሉ አንብቡት እናንተ። የሲኖዶስ መጀመሪያው የኢየሩሳሌም ጉባኤ ነው። በ50 ዓመተ ምህረት ላይ የተደረገ የመጀመሪያ የኢየሩሳሌም ጉባኤ ተብሎ የሚጠራው እሱ ነው። እሺ ወደ ሶስተኛ ጥቅስ እንለፍ። እንግዲህ ከሐዋርያት ሥራ ቀጥሎ ደግሞ ያለ ጥቅስ ምንድን ነው? ሮሜ መልእክት እናገኛለን። ሮሜ የመጀመሪያው የጳውሎስ መልእክት ማለት ነው። ሮሜ ምዕራፍ 9 ቁጥር 5 ላይ እንደዚህ ይላል። ሮሜ ምዕራፍ 9 ቁጥር 5 ላይ ኢየሱስ ክርስቶስ ሥጋዌንም ይናገራል፣ አምላክነቱንም ይናገራል ማለት ነው።
አባቶች ለነርሱ ናቸውና አለ። ለማ ለአይሁዳውያን አባቶች ለነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ አለ። ከማ ከአይሁዳውያን ክርስቶስ በስጋ መጣ። እሺ እርሱም አለማ ክርስቶስ ስለ ክርስቶስ ስለሆነ የሚናገሩ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አለ። ማ ኢየሱስ ክርስቶስ ለዘላለም የተባረከ አምላክ ነው። አጭርና ግልጽ የሆነ ቃል ኢየሱስ ክርስቶስ ለዘላለም የተባረከ አምላክ መሆኑ ተናገረ ማለት ነው። ይሄ እንግዲህ ምንም የሚያከራክር ነገር የለውም። እሺ ወደ ሶስተኛ ጥቅስ እንሂድ። ከሮሜ ሲንቀጥል ደግሞ እናገኛለን አንደኛ ቆሮንቶስ እናገኛለን። አንደኛ ቆሮንቶስ ላይ ምዕራፍ 8 ቁጥር 6 ላይ አሁንም ሐዋርያው ቅዱስ ጳውሎስ እንደዚህ ይለናል። ለኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን አለ። እሺ ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆነን አንድ ጌታ ኢየሱስ ክርስቶስ አለን አለ። አንድ ሲል ምንድነው? ለምሳሌ አንድ አብ አለ አለ እዛ ጋር፣ እዚህ ጋር ደግሞ ክርስቶስ አለ። ኢየሱስ ክርስቶስ ከአብ የሚለይ አምላክ አይደለም። ይሄንን ወቁት። እሺ ሌላ አምላክ አይደለም። በአምላክነት አንድ ብለን ስለምናምን እሱ ምን አለ? ለምሳሌ እኔና አብ አንድ ነን አለ። በአምላክነት ስለማይለያዩ ኢየሱስ ክርስቶስ አምላክ ነው ካለ፣ ወልድም መንፈስ ቅዱስም አምላክ ነው ካለ፣ አብም አምላክ ነው ካለ ሶስት አምላክ ወደሚል አይወስደንም። ሌላ አምላክ አይደለም። እኔ ከአብ ተለይቼ ሌላ ምንም ማድረጉ ነገር የለኝም ብሎ ብዙ ጊዜም ስለሚናገር ይሄ ግልጽ ስለሆነ ብዙ ማያከራከረ ነው። ወደ ቀጣዩ ጥቅስ ስናልፍ የፊልጵስዩስ እናገኛለን። ፊልጵስዩስ ምዕራፍ 2 ከ5 እስከ 8 ላይ እንደዚህ ይላል። አንብብላችሁ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። በማን ዘንድ የነበረ አለ? በኢየሱስ ክርስቶስ ዘንድ የነበረ ሐሳብ ይህም በእናንተ ዘንድ ደግሞ ይሁን። እሺ እርሱም አለማ ኢየሱስ በእግዚአብሔር መልክ ሲኖር ሳለ፣ በማን መልክ ሲኖር ሳለ? በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። በምስሉ እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ አለ። ኢየሱስ ክርስቶስ። አሁን እዚህ ጋር እንግዲህ ምንም የሚነሳ ጥያቄ አለ። እኛም እኮ የሰው ልጆች በእግዚአብሔር አምሳል ነው በእግዚአብሔር ምሳሌ የተፈጠር ነው የሚል አለ። ዘፍጥረት ላይ ባለው ጥቅስ መሰረት ዘፍጥረት 1:26 ላይ ባለው መሰረት ግን የሰው ልጅ በእግዚአብሔር ምሳሌ እግዚአብሔር እኛ ጸጋው ተካፋዮች ነን እንጂ ከእግዚአብሔር ጋር አንተካከልም። መተካከል ይባል ነገር ምናምን የለንም። እኛ በስጦታ ነው ያገኘው አንደኛው ነው። ግን እዚህ ጋር ምንድነው? ከእግዚአብሔር ጋር በመልክ እግዚአብሔር መልክ ሲኖር ሳለ ማለት እግዚአብሔር መስሎ እግዚአብሔር ራሱ ሆኖ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረው። ለምን? የባሪያ መልክ ይዟል። የባሪያ መልክ ሲይዝ ተመታ አይደለ? ለምሳሌ ተሰቀለ፣ ሞተ፣ ተዋረደ፣ ራሱን ባዶ ያደረገ። ያ ከእግዚአብሔር ጋር መተካከሉ እንደመቀማት አልቆጠረውም። እግዚአብሔር ጋር እኩል ነው ማለት ነው። ምድር ላይ ሲመጣ በዛ በክብሩ አለ ማለት የመጣው የሰው ልጅ ሊያገለግል እንጂ ሊያገለግሉት አልመጣምና አለ። ምክንያቱም እሱ በክብሩ መጣ መቼ ነው? በዳግም ምጽአት ጊዜ። ግን የሰው ልጅ በክብሩ በሚገለጥበት ሰዓት አለ፣ ያኔ ነው። ስለዚህ አስቀድሞ ሲመጣ የባሪያ መልክ ይዞ ነው፣ እንደ ምስኪን ነው የመጣው። የባሪያ መልክ ይዞ ስለሆነ ያንን ነው የሚናገረው። ስለዚህ ኢየሱስ ክርስቶስ እዚህ ጋር ምንድነው? በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያ መልክ ይዞ በምሳሌ እንደ ሰው ተገለጸ አለ አይደል? ስለዚህ ይሄ ግልጽ ሐሳብ ነው ማለት ነው። እዚህ ላይ ሌላው እዛው ምዕራፍ 2 ከቁጥር 10 ላይ ደግሞ እንደዚህ ይላል። ፊልጵስዩስ ምዕራፍ 2 ከቁጥር 10 ላይ ይሄ እንደዚህ ይላል። ይህም በሰማይና በምድር ከምድርም በታች ያሉ ሁሉ በኢየሱስ ስም ይንበርከኩ ዘንድ ነው አለ። በሰማይ በምድርም ሁሉ በኢየሱስ ክርስቶስ ስም ምን ይበሉ? ይንበርከኩ። እንግዲህ ይሄ መላእክት እንኳን ምስጋና አምልኮን እንኳን እንደሚቀበል በሰማይ በምድርም ሁሉ ለእርሱ ምን ይበሉ? ይንበርከኩለት። ዕብራውያን ላይም እንደዚህ ይነገራል። ዓለምን በኩር ወደ ዓለም ሲያገባ ዕብራውያን ምዕራፍ 1 ቁጥር 6 ላይም በኩር ወደ ዓለም ሲገባ የሰማይ መላእክት ሁሉ ለእርሱ ምን ይበሉ? ይስገዱለት ብሎ እግዚአብሔር አብ ሲናገር እናያለን።
ዕብራውያን ምዕራፍ 1 ቁጥር 6 ላይ በኋላ እናየዋለን መልሰን ያን ክፍልና ኢየሱስ ክርስቶስ በሰማይም በምድርም ያለ ሁሉም የሚሰግድለት ነው ሁሉም ስለዚህ ይሄ አምላክ ለአምላክ ብቻ የሚገባ ምስጋና መሆኑን ታወቃል ስለዚህ ኢየሱስ ክርስቶስ ምንድነው በዚህ ክፍል መሰረት ሆኖ አምላክ ነው ማለት ነው እሺ ወደ ቀጣይ ጥቅስ እንለፍ ወደ ቀጣይ ጥቅስ ስናልፍ ቆላስይስ ምዕራፍ 1 ቁጥር 15 እስከ 16 ላይ እናገኛለን ቆላስይስ ምዕራፍ 1 ቁጥር 15 እንደዚህ ይላል እርሱም የማይታይ አምላክ ምሳሌ ነው አለ ኢየሱስ ክርስቶስ የማይታይ አምላክ ምን ምሳሌ ነው የማይታይ አምላክ ምሳሌ ነው ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ዕብራውያን ምዕራፍ 1 ቁጥር 1 ላይ እግዚአብሔርን ያየ ማንንም ሰው እንደሌለ ይናገራል እግዚአብሔርን ያየ ማንንም ሰው እንደሌለ ግን በእቅፉ ያለ አንድ ልጅ እንደተረከን ይናገራል ስለዚህ ኢየሱስ ክርስቶስ እግዚአብሔር ስለሆነ እግዚአብሔር ማየት ይችላል መንፈስ ቅዱስ እግዚአብሔርን ማየት ይችላል ሱራውስ ያው መንፈስ ቅዱስ ላይ ስለሌለ ነው እንጂ እሱንም እናያለን እሺ ምን አለ እዚህ ጋር እርሱም የማይታይ አምላክ ምሳሌ ነው የሚታዩትንና እሺ የማይታዩትም ዙፋናትን ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ለእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው ሁሉ በእርሱና ለእርሱ ተፈጥረዋልና በሰማይ በምድርም ያለ በማን የተፈጠሩት በኢየሱስ ክርስቶስ ለማን የተፈጠሩት ለራሱ የተፈጠሩት እሱ እንዲያገለግሉት ለምሳሌ ማን የተፈጠሩ ይላል የሚታይ ነገር የሚታይ ለምሳሌ ቆስ አካል ያላቸው ነገሮች ይታያሉ ለምሳሌ መላእክት አይታይም ነፍስ አይታይም አይደለ ነፋስ አይታይም ሌላም ደግሞ እኛ ማናቃቸው የማይታዩ ብዙ ነገሮች አሉ ስለዚህ ምን አለ የሚታዩትና የማይታዩትንም ሁለቱንም ዙፋናትንም ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉ ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት እሱ በኩር ነው ሁሉ በእርሱና ለእርሱ ተፈጥረዋል ለማንና ለማ በኢየሱስ በማን ተፈጠሩ በኢየሱስ ክርስቶስ ለማን ተፈጠሩ ለኢየሱስ ለራሱ ተፈጠሩ ሚሊዮን ይሄ እንግዲህ አምላክ ብቻ ነው እንግዲህ ይሄንን ማድረግ የሚችለው ዓለማትን መፍጠር የሚችለው የሚታየው ማይታየው መፍጠር የሚችለው ማን ነው አምላክ ብቻ ነው ስለዚህ ይሄ ግልጽ ሐሳብ ነው ማለት ነው እሺ እዛው ቆላስይስ ምዕራፍ 2 ላይ ደግሞ ስንሄድ ምዕራፍ 2 ቁጥር 9 ላይ እንደዚህ ይላል በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና አለ የምን የመለኮት ሙላት በሰውነቱ ስጋ የለበሰው ያ ስጋ አምላክ ሆኗል በዛ በስጋ ውስጥ የመለኮት ሙላቱ ተገልጦ ይኖራል አምላክነቱ በስጋ ውስጥ ተገልጦ እናያለን ስለዚህ ኢየሱስ ክርስቶስ በስጋ የተገለጸ ምንድነው አምላክ ነው ዮሐንስ ወንጌል ላይ እንዳየነው ምዕራፍ 1 ላይ ቃል መጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ ካለ በኋላ ቁጥር 14 ላይ ቃልም ስጋ ሆነ ብሎ በአጭርና ግልጽ ቃል ይናገርልን ስለዚህ በስጋ የተገለጸ አምላክ ነው አስቀድሞ የነበረ አልፋና ኦሜጋ የሆነ አምላክ ብሎ እንረዳለን እሺ አሁንም እዛው ቅዱስ ጳውሎስ መልእክታት ላይ ወደ ጢሞቴዎስ ደግሞ እንለፍና አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እንደዚህ ይላል እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው ማንንም የመምሰል ምስጢር እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው እሺ በስጋ የተገለጠ በመንፈስ የጸደቀ ለመላእክት የታየ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ አምላክ ነው ማንንም የመምሰል ጥርጥር አምላክን እግዚአብሔርንም የመምሰል ጥርጥር ምስጢር ያለ ጥርጥር ታላቅ ነው ማን ነው እግዚአብሔር የተባለው እዚህ ክፍል ላይ ማን ነው እግዚአብሔር የተባለው በስጋ የተገለጠው እግዚአብሔር ነው በመንፈስ የጸደቀው እግዚአብሔር ነው ለመላእክት የታየ አይቶ ታቁማ መላእክት ራሱ ይሸከሙታል እንጂ አይቶ ታቁም እግዚአብሔር ነው በአሕዛብ የተሰበከ በአሕዛብ ማለት ከአይሁዳውያን ውጪ ያሉ ከአሕዛብ የወጡ ሰዎች ማለት ነው ህግ ያልነበራቸው በእነሱ ጭምር ተሰበከ ለምሳሌ ኢትዮጵያ ውስጥም ብዙዎቹ አሕዛብ ነበር አይደል ታወቃል የአይሁድ ስርዓት እንደሚከተሉ ያሉ እንዳሉ ሆኖ ብዙዎቻችን አሕዛብ ነን ይታወቃል ስለዚህ በአሕዛብ የተሰበከ በዓለም የታመነ በክብር ያረገ ማን ነው እሱ
እግዚአብሔር ነው። ያቱም መጀመሪያ ለምን አለ እግዚአብሔር የመምሰል ምስጢር ያለ ጥርጥር ታላቅ ነው አለ። ማንን? ኢየሱስ ክርስቶስን የመምሰል ቲዮሲስ ይባላል። ይሄ እግዚአብሔር አምላክን የመምሰል የሚለው ነገር። ስለዚህ ኢየሱስ ክርስቶስን መምሰል ጥርጥር ታላቅ ነው። ቅዱስ ጳውሎስ ምን አለ? እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉኝ አለ። እሱ ክርስቶስን እንደምመስል። ስለዚህ ይሄ ምንም ግልጽ የሆነ እንትን ነው። እስቲ እዛው ላይ ደግሞ አሁንም ወደ ቲቶ እንለፍና ቲቶ ምዕራፍ 2 ቁጥር 12 እስከ 13 ላይ እንደዚህ ይላል። ቲቶ ምዕራፍ 2 ቁጥር 12 እስከ 13 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጿል። ይህም ጸጋ አለ እሺ ኃጢአተኝነትና ዓለማዊ ምኞትን ክደን የትኛው የተገለጸው ጸጋ ማን ነው? እሱ ሲናያለን የተባረከውንም ተስፋችንን እርሱም የታላቁን አምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብርን መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል አለ። ምን? የታላቁ አምላካችንና የመድኃኒታችን የኢየሱስ ክርስቶስን። ኢየሱስ ክርስቶስ ምንድነው? ታላቅ አምላክና መድኃኒት ነው። ለሁላችንም መድኃኒት ነው። ለሁላችንም አምላካችን ነው ማለት ነው። ይህም ግልጽ ሐሳብ ነው። ወደ ዕብራውያን እንለፍ እስቲ። አሁን ዕብራውያን የመጨረሻው ቅዱስ ጳውሎስ መልእክት ነው። ዕብራውያን ምዕራፍ 1 ቁጥር 2 እስከ 3 ላይ ከቁጥር 1 ጀምራችሁ ተነቡት። ከጥንት ጀምሮ እግዚአብሔር በብዙ ጎዳናና በብዙ አይነት ለአባቶቻችን በነቢያት ተናግሮ ደግሞ ሁሉ ወራሽ ባደረገው ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። ምን አለ? ሁሉ ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። ምን አለ? ዓለማትን በፈጠረበት በልጁ። ዓለማትን የፈጠረው ማን ነው? ኢየሱስ ክርስቶስ። ምሳሌ ብርሃን ይሁን ሲል ብርሃን ሆነ አይደል? ኢየሱስ ክርስቶስ ምንድነው? የእግዚአብሔር ቃል ነው። ራእይ 19 ካልተሳሳትኩኝ ራእይ 19 ቁጥር 13 ላይ ስሙም የእግዚአብሔር ቃል ተብሏል ይላል። መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር ይላል አይደል? ስለዚህ ኢየሱስ በምንድነው የተፈጠረው ዓለማት? በእግዚአብሔር ቃል። የእግዚአብሔር ቃል ማን ነው? በኋላ በስጋ ሲገለጥ ኢየሱስ ብለን ጠራ ነው። ስለዚህ ይሄ ግልጽ ሐሳብ ነው ማለት ነው። እዛው ዕብራውያን ምዕራፍ 1 ቁጥር 8 እስከ 10 ላይ እንደዚህ ይላል። አመብላችሁ ስለ ልጁ ግን አለ አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል። የመንግስት በትር የቅንት በትር ነው። ጽድቅን ወደድክ፣ አመፃንም ጠላ። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባ ይላል። ደግሞ ጌታ ሆይ አንተ ከጥንት ምድርን መሰረት፣ ሰማዮችም የእጅ ስራ ናቸው። ምን አለ? ቁጥር 8 ላይ አምላክ ሆይ አለ። ቁጥር 10 ላይ ጌታ ሆይ ብሎ ይጠራዋል። እዚህ ጋር እንግዲህ የሚናገረው እግዚአብሔር አብ ነው የሚናገረው። ስለ ልጁ ግን ነው ያለው። ስለ ልጁ ግን አምላክ ሆይ ብሎ እግዚአብሔር አብ ይናገራል እዚህ ጋርና ይሄ ክርስቶስ አምላክ መሆኑን ግልጽ ነው ማለት ነው። እስቲ ደግሞ አሁን ወደ ይሁዳ መልእክት እንለፍ። ይሁዳ መልእክት ምዕራፍ 1 ቁጥር 4 ላይ እንደዚህ ይላል። ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሰዎች ሾልኮ ገብተዋልና ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ። የምን? የአምላካችንን ጸጋ በሴሰኝነት ይለውጣሉ። ንጉሳችንንና ጌታችንንም ብቻውንም ያለውን ኢየሱስ ክርስቶስን ይክዳሉ አለ። ማለት ብቻውንም ያለውን ኢየሱስ ክርስቶስን ምን ይላሉ? ይክዳሉ። የአምላካችንን ጸጋ ማን ይሰጠን? በኢየሱስ ክርስቶስ። ይሄም ግልጽ ነው እንግዲህ መጽሐፍ ጸጋ በክርስቶስ እንደሆነ ይናገራልና። እሺ እዛ ደግሞ ወደ ጴጥሮስ መልእክት ስንሄድ ጴጥሮስ መልእክት ምዕራፍ 1 ቁጥር 1 ላይ እንደዚህ ይላል። የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተካከለ የክብር እምነትን ላገኙ። ምን አለ? በአምላካችንና በመድኃኒታችን በኢየሱስ ክርስቶስ። አሁንም ቅዱስ ጳውሎስ ቅድም እዛ ቲቶ ላይ እንዳየነው እዚህ ምንድነው ያለው? ተመሳሳይ ገለጽ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ። መድኃኒት ነው፣ አምላክ ነው ማለት ነው። ይሄም ግልጽ ነው። ምንም ያከራከር ነገር ያስፈልግ። እሺ ወደ ዮሐንስ መልእክት ደግሞ እንሂድ እስቲ። አሁን ዮሐንስ መልእክት ምዕራፍ 2 ቁጥር 22 እስከ 24 ላይ እንደዚህ ይላል።
ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸታም ማን ነው? ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸታም ማን ነው? አብንና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው። ወልድን የሚክድ ሁሉ አብ እንኳን የለውም፣ በወልድ የሚታመን አብ ደግሞ አለው። እናንተስ ከመጀመሪያው የሰማችሁት በእናንተ ጸንቶ ይኑር። ከመጀመሪያው የሰማችሁት በእናንተ ቢኖር እናንተ ደግሞ በወልድና በአብ ትኖራላችሁ። እንግዲህ እዚህ ጋር አብና ወልድን እኩል አድርጎ ነው የሚናገረው። አብን የሚክድ ወልድን የሚክድ አብ የለውም፣ አብን የሚክድ ወልድም የለውም እያለ ኢየሱስን የሚቀበል ደግሞ በአብ በወልድም እንደሚኖር ይናገራል። ስለዚህ በእኔ እመኑ አለ ክርስቶስ ሲናገር፣ በአባቴም እመኑ አለ። ስለዚህ ይሄም ሌላኛው የኢየሱስ ክርስቶስ አምላክነትን የሚናገር የመጽሐፍ ቅዱስ ክፍል ነው ማለት ነው። እሺ እዛ ደግሞ አሁንም ዮሐንስ መልእክት ላይ ምዕራፍ 3 ላይ እንሂድና ምዕራፍ 3 ቁጥር 23 ላይ እንደዚህ ይላል፣ ትእዛዚቱም ይህች ናት፣ በልጁ በኢየሱስ ክርስቶስ ስም እናምን ዘንድ ትእዛዝንም እንደሰጠ እርሱም እርስ በርሳችንም እንዋደድ ዘንድ በማለት በኢየሱስ እንድናምን ዮሐንስ ነግሮናልና። ምን አለ? ትእዛዚቱ ይህች ናት። ምን? በልጁ በኢየሱስ ክርስቶስ እንድናምን ማን ነገረን አለ ዮሐንስ። የትኛው ዮሐንስ ነገረን? መጽሐፉን የጻፈው ዮሐንስ ወንጌላዊ ነው። ይሄን ቃል የተናገረው ማን ነው? ዮሐንስ መጥምቅ ነው። አንተ ማን ነህ ሲሉት ምን አለ? እኔ በውሃ አጠምቃለሁ፣ እሱ ግን ከኔ በኋላ ይመጣው ከኔ ይልቅ ይበረታል፣ እሱ በመንፈስ እና በእሳት ያጠምቃችኋል፣ እሱ ከኔ በፊት ነበረ፣ እኔ ለእሱ ይገባል፣ በውሃ እንዳጠምቅ የላከኝ እርሱ ለሱ መንገድ እንጠርግለት አዘዘኝ አለ። ኢሳይያስ ምዕራፍ 40 ቁጥር 3 ላይ። ስለዚህ እኔ በበረሃ የሚጮህ ድምፅ ነው፣ ለጌታ መንገድ አቅኑ ተብሎ የተናገረለት እያለ ዮሐንስ ይናገራል። በኢየሱስ ክርስቶስ እንድታምኑ ነው አለ። ስለዚህ ይሄም ግልጽ ነው። አሁንም እዛ ዮሐንስ መልእክት ላይ በጣም ታዋቂ ጥቅስ አለ። የትኛው? ዮሐንስ መልእክት አንደኛ ማለት ነው ምዕራፍ 5 ቁጥር 20 ላይ እንደዚህ ይላል፣ የእግዚአብሔርም ልጅ እንደመጣ እውነተኛውንም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛውን በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው አለ። ምን አለ? እርሱ እውነተኛ አምላክና የዘላለም ሕይወት ነው። ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ሕይወት ነው። ግልጽ ነው። እሺ እዛው የሁለተኛ ዮሐንስ ላይ ደግሞ ስንሄድ ምዕራፍ 1 ቁጥር 9 ላይ እንደዚህ ይላል፣ ለሚመጣም ሁሉ በክርስቶስ ትምህርት ለማይኖር አምላክ የለውም፣ በክርስቶስ ትምህርት ለሚኖር ግን አብና ወልድ አሉለት። በክርስቶስ ትምህርት ከኖርክ አብና ወልድ አለክ። እግዚአብሔር አብና እግዚአብሔር ወልድ ማለት ነው። ማብራሪያ ሰው ያስፈልጉም አንዳንድ ጥቅሶች። እሺ እስቲ ደግሞ አሁን ራእይ ዮሐንስ ላይ እንግባና ራእይ ምዕራፍ 1 ከቁጥር 7 እስከ 8 ላይ ይሄ በጣም በብዙ ሰዎች ይታወቃል። ይሄ ጥቅስ ምን ይላል? እነሆ ከደመና ጋር ይመጣል። መቼ? በምጽአት ቀን ይመጣል። ዓይንንም ሁሉ የወጉትም ያዩታል። ዛሬ ክርስቶስ ያልተቀበሉት ሁሉ የናቁት ሁሉ ተፉበት ሁሉ ያዩታል ያለታ። እሺ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። የምድር ወገናት ሁሉ ስለማ? ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ ምን ይላሉ? ዋይ ዋይ ይላሉ። አዎን አሜን አለ። እሺ ቁጥር 8 ላይ ያለና የነበረው አልፋና ኦሜጋ ማለት ነው። ያለና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ አለ። የሚመጣው ደግሞ መጀመሪያም የነበረ አልፋና ኦሜጋ ጌታ አምላክ፣ ጌታ ነው፣ አምላክ ነው። ኢየሱስ ክርስቶስ በክብር የመጣበት ሰዓት ላይ የወጉት ሁሉም ይላሉ ያውታል። ስለዚህ ይሄም ግልጽ ነው። እሺ እየጨረስን ነው። ራእይ 17 ቁጥር 14 ላይ እንደዚህ ይላል ደግሞ እነዚህ በጉን ይዋጋሉ፣ በጉም የጌቶች ጌታና የነገስታት ንጉስ ስለሆነ እርሱን ድል ይነሳል። ከእርሱም ጋር ያሉ የተጠሩትና የተመረጡ የታመኑም ደግሞ ድል ይነሳሉ። ምን አለ? እነዚህ በጉን ይዋጋሉ፣ በጉም የጌቶች ጌታና የነገስታት ንጉስ ስለሆነ እርሱን የትኛው በጉን የሚዋጉትን ድል ይነሳሉ። ስለምን? ከበጉ ደም የተነሳ ኃይልን ያገኛሉና።
የበጉ ደግሞ ማነሱ የጌቶች ጌታ የነገስታት ሁሉ ንጉስ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ንጉስ ነው። የነገስታትም ንጉስ ነው። የአምላክም አምላክ ነው። የጌቶችም ጌታ ነው። የአማልክትም አምላክ ነው። ብቻውን ንጉስ ነው። እሺ እዛው ራእይ ምዕራፍ 22 ቁጥር 12 እስከ 13 ላይ እንደዚህ ይላል። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ አለ። እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ሥራው መጠን ለእያንዳንዱ ሰው እሰጣለሁ። ስለዚህ እኔ ምን አለ? አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ አለ። ይህም ግልጽ ነው። እሺ መጨረሻው የራእይ ዮሐንስ ጥቅስ እናያለን። ራእይ ዮሐንስ ምዕራፍ 22 ቁጥር 16 ላይ እንደዚህ ይላል። እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩ። እኔ የዳዊት ስርና ዘር ነኝ፣ የሚያበራ የንጋት ኮከብ ነኝ። ምን አለ? እኔ የዳዊት ስርና ዘር ነኝ። ስር ማለት መገኛ ማለት ነው። ዳዊት ራሱ ክርስቶስ ነው ያስገኘው። ፍሬ ነኝ ማለት ደግሞ ከዳዊት ዘር ተወልጃለሁ ማለት ነው። ለዚህ ነው ማቴዎስ ወንጌል ምዕራፍ 1 ላይ የዳዊት ልጅ የአብርሃም ልጅ ብሎ የሚናገሩ፣ ብዙ ቦታ ላይም የዳዊት ልጅ ብሎ የሚጠሩት ለዚህ ነው። ቀደም ሮሜ 9:5 ላይ ስናይ አባቶች ለእነርሱ ናቸውና ክርስቶስን በስጋ ከእነርሱ መጣ አይደል የሚለው፣ እሱ ለዘላለም የተባረከ አምላክ ነው የሚያሉ ለዚህ ነው። ስለዚህ ኢየሱስ ክርስቶስ ራሱ መላእክትን ራሱ መላክ ይችላል ማለት ነው። እዚህ ጋር ምን አለ? እንዲመሰክርልኝ መልአኬን እልካለሁ ሰዳለሁ ያለው እሱ ነው። እንግዲህ አሪፍ ጥቅሶች እንደያዛችሁ ተስፋ አደርጋለሁኝ። ተወሰነ ግንዛቤ እንደተጨበጣችሁ ተስፋ አደርጋለሁኝ ብዬ አምናለሁኝ። በተረፈው ደግሞ ጌታ አምላካችን ኢየሱስ ክርስቶስ በጎደለው ይሙላልን፣ ከስህተታችን ደግሞ ያርምልን። ሜቢ ቪዲዮ መቋረጥ ምናምን ካለ ደግሞ ያው ያለን ካሜራና የኮምፒውተር ድከመ ስለሆነ እሱን ተረዱን። ጌታ አምላካችን ሁላችንን ይባርክ። እንግዲህ እንደመጀመሪያ እንደነገርኳችሁ ቪዲዮ ከተመቻችሁ ለብዙ ሰዎች ሼር አድርጉላቸው። ደግሞ ቫይራል እንዲወጣም ደግሞ ላይክ ማድረጋችሁን አትርሱ። ሌላ ጊዜ እንደደረሳችሁ ሰብስክራይብ ያድርጉት። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። የአስተማሪን የመከረን የአባቶቻችን አምላክ ልዑለ ባህሪ እግዚአብሔር ስሙ የተመሰገነ ይሁን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ክርስቶስ ይብዛላችሁ። ሰላም ሁኑልኝ። ቻው። ስማ ወልድ ቅዱስ አምላክ አሜን።